ሰላም እንዴት ናችሁ? የምንወዳችሁ የኑሮ በካይሮ ቤተሰቦቻችን በጠቅላላ ድጋሚ ደግሞ ተከስተናል ማለት ነው። እየሞከርን ነው፣ በጣም እየሞከርን ነው። ሞኔታይዝ ለማድረግ ምን እያልን እየሞከርን ነው። በሙከራችን ደግሞ የእናንተ ትብብር ያስፈልገናል። ስለዚህ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ኮሜንት ላይ ደግሞ የምትፈልጉትን ጥያቄ በመጠየቅ ከኛ ጋር አብረን ራን ማድረግ እንችላለን ማለት ነው። ስለዚህ ኑሮ በካይሮ 2 ቪዲዮ ጨርሰን አሁን ወደ 3ኛ ቪዲዮ ደግሞ ኮሜንት ላይ ወጣን መልስ ደግሞ ልንመጣ ተዘጋጅተናል ማለት ነው። ኮሜንቶቹን እንሰማለን፣ ለእያንዳንዱ ደግሞ መልስ እንመልሳለን ማለት ነው። እስከ ፕሮግራማችን ፍጻሜ ከኛ ጋር ሁኑ። ኑሮ በካይሮ ደስ የሚል ፕሮግራም ነው። ባለፈው ያሳለፍ ነው። አይ ቲንክ ያየውን ሰዎች ደስተኛ እንደሆኑ ሲነግሩን ነበረ። እየሞከር ነው፣ ጌታ ደግሞ እየረዳን ነው። እንግዲህ ዛሬ ለ3ኛ ጊዜ ማለት ነው ዛሬ መተናል። ዛሬ ደግሞ ወደ እናንተ የመጣንበት አንዳንድ ጥያቄዎች ተጠይቀን ነበረ ኮመንት ላይ እና በውስጥ የጠየቁን ጥያቄዎች ያሉ እነሱን ጥያቄዎች በመመለስ አብረናችሁ እንሆናለን ማለት ነው። እኔ ምስር እባላለሁኝ። ስለዚህ ቀጥታ ወደ ጥያቄ ልግባ ማለት ነው። ማለት ወደ ተጠየቅንበት ጥያቄ አሁንም አንተም እንመልሰዋለን ማለት ኮመንት ላይ የተሰጠን ጥያቄ ነበረ። በእርግጥ ሳነበው ስቅ ያለውኝ ያው በሚያውቁን ሰዎች መሀል የተጠየቅነው ጥያቄ ስለሆነ ያው አስቆኛል። ጥያቄ ስለሆነ ጅስ መመለስ ስላለብን ከዚህ በፊት አግብተህ ነበር ወይ እና ጓደኛ ነበር ወይ የሚል ነው። ያው ኦፍኮርስ አግብቶ አልነበረም። እኔ መጀመሪያ ሆነ እሱ በደንብ አድርጎ ይነግረዋል ማለት ነው። ጥያቄ ያንተ ስለሆነ ወይል እንግዲህ ጠየቁን ጥያቄዎች እንመልሳለን ማለት ነው። ያው ይህን ጥያቄ የተጠየቅነው በቅርብ የሚያውቁን ሰዎች ናቸው የጠየቁን። ከምን ተነስተው እንደጠየቁን ያው መድኃኒዓለም ይወቀው። እኛ ምንም አንልም፣ ግን ያው እውነታውን ግን ያው መናገር ስላለብን እንጂ ብዙ ራሳችንን ለማብራራት ፈልገን ምናምን አይደለም። ግን አውቆ የተኛ ቢቀሰቅሱት አይነቃም እንዳይሆን ነገሩ ያለውን ነገር ለእናንተ ለተመልካችን ለምን ኮሜንት ላይ ስለተጻፈ ይህንን ሳትመልሱ ትዘልላችሁ ደግሞ ሌላ ኮሜንት ወልዶ እንዳይመጣ ከወዲሁ አወላለዱ ስርዓቱን ልናዛባው ተሰብስበናል ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ወደ ፕሮግራማችን እንገባለን። ጮኝነት በገርል ፍሬንድ በቦይ ፍሬንድ ምናምን የነበሩን ነገሮች ጋር ሁሉም ሰው እንደሚያደርገው ሁሉም ሰው ፍቅረኛ እንደሚኖረው እንደሚያሳልፈው እኔም ሰው ስለሆንኩኝ በእንደዚህ አይነት ላይፍ ውስጥ አሳልፊያለሁ። ግን ትዳር ላይ ሲመጣ ግን ያው ትዳር ክቡር ነው ይላል እግዚአብሔር ቃል ሲናገር እና ትዳር ክቡር ነው መኝታውም ንጹህ ነው ይላል እና የተቀደሰ የተባረከ በእግዚአብሔር ዘንድ ደግሞ መልካም ሀሳብ የሆነውን ይህንን ተቋም 2-3 ጊዜ የምናደርግበት ምንም አይነት ምክንያት የለም፣ ሊኖርም አይችልም። ምክንያቱም ኪዳን ማለት በጣም ትልቅ ከባድ ነገር ስለሆነ ማለት ዳር በ3 የተገናት የምትሆነው እሷ ነች ማለት ነው። ስለዚህ በጮኝነት ዘመን ያው እንደ መጽሐፍ ቅዱስ ዮሴፍም ማርያምን ሊተዋት አሰበ የሚል ቃል አለ ማቴዎስ ላይ። ምክንያቱም በጮኝነት ሰዓት ላይ ጮኛ ሊኖረን ይችላል፣ ፍቅረኛ ሊኖረን ይችላል፣ ግን ብሬክአፕ ልናደርግም እንችላለን። በእንደዚህ አይነት ላይፍ ውስጥ አሳልፈን ሊሆን ይችላል። እሱ ኖርማል ሲምፕል ስለሆነ ማለት ነው። ምክንያቱም የሚቋረጥበት ሰዓት ላይ ሊቋረጥ ይችላል። ትዳር ግን የማይቋረጥ ነው። ከዚህ በፊት ምሳሌ እንደሰጠሁት እንደ ፕሌኗ ማለት የፕሌኗን ምሳሌ ማየት ከፈለጋችሁ ከዚህ በፊት የለቀቅነው ቪዲዮ ሄዳችሁ መመልከት ትችላላችሁ። ስለዚህ በአጭሩና ጨመቅ ስናደርገው አግብቼ አላቅም፣ ባገባ ጠራሽ ነበረ ምክንያቱም በዚህኛው ሰርጌ ላይ ስለነበርሽ ማለት። ስለዚህ በዚህ አጋጣሚ ሰርጋችን ላይ ለተሳተፋችሁ ሰዎች በጠቅላላ ለመጣችሁ፣ ለምታውቁን፣ ለማታውቁን፣ በሰው የመጣችሁ፣ እኛም በማወቅ የመጣችሁ ደግሞ ትልቁን ደግሞ ስርዓት እንድናደርግ ደግሞ ስለረዳን ቤተክርስቲያናችን የምናገለግልበት ቤተክርስቲያናችን ስለ ወዳጆቻችን ስለ ሁሉ በጣም ከልብ እናመሰግናችሁ እንወዳለን። አንዳንዴ የሰው ልጅ ሻርፕ አይሆንም ማለት ብዙ ስህተቶች ሊኖሩ ይችላሉ። ብዙ እንደ መጀመሪያችን ነው ደግሞ መግቢያችን ላይ ምን ብለናል እየሞከርን ስለሆነ ብዙ ስህተቶች ብዙ ሚስቴኮች ልንፈጥር እንችላለን። ለዛ ግን በኮሜንት ስታሳውቁን እንነቃለን ማለት። ምክንያቱም ስማርት ጌታ ኢየሱስ ብቻ ነው፣ ሁሉን የሚችል ሁሉን የሚያውቅ ያለና የሚኖር ኢየሱስ ብቻ ነው። እኛ ሰዎች ስለሆንን ድካሞች ሊኖሩ ይችላሉ። ስለዚህ ስታነቁን ደግሞ እንደዚህ እየመጣን ወደ እናንተ እናቀርባለን ማለት። ስለዚህ ትዳር ወይ ደግሞ ጋብቻ ክቡር ስለሆነ ስንቴ ነው አንዴ ነው እያለን ደግሞ ወደ ትልቁ ትምህርት ደግሞ ከደረስን ደግሞ ያው ጥያቄ ደግሞ 2 ያገቡ የለብን የሚል ጥያቄ ደግሞ እንዳይመጣ እሱንም ደግሞ በሂደት እንመልሳለን ጌታ በረዳ መጠን። ግን ለእኔ የመጀመሪያም የመጨረሻም ሚስቴ ነች ማለት። ስለዚህ አንዴ ነው ያገባሁት
ያገባሁት አንዴ ታጨውት አግብቼ አላቅም። ስለ ሰርግ ምንም ሱፍ አድርጌ አላቅም። የሰርግ የመጀመሪያ ጊዜ ያደረኩት ሳገባ ብቻ ነው ማለት። ስለዚህ ጥያቄያቸው መልስ ያገኙ ይመስለኛል። ትንሽ ባለቤት የተጨምርበት ከዛ በኋላ ቀጥላለን ማለት ያ መልሰኸዋ ያ የመጀመሪያው ነኝ እና ቴንኪው። ጥያቄ ሆኖበት ከሆነ ሰው መጠየቁ አይከፋ። ኦኬ ስለረሳው ነው አሁን ነው መጣል። አንደኛ ማለት የኛ ትዳር ማለት የሁሉም ትዳር አመጣጡ አላቅም፣ ግን የኛን ትዳር የኔን የሚስቴ ግን በስነ ስርዓት ሽማግሌ ልከ አይደል፣ በስነ ስርዓት ቤተሰብ አጥንቶ ተጠናንቶ ከዛ ደግሞ ከቤተሰብ ሲዘል ደግሞ ቤተክርስቲያን እዮ ማን ነው የሚለውን አገላብጣ አይታ ሚስቴን ማነች የምትለውን አገላብጣ አይታ ከጥግ እስከ ጥግ ለፍተው ጥረው ግረው መጨረሻ ላይ ደግሞ በእግዚአብሔርና በሰዎች መካከል ቃል ኪዳን አስገብተው እኔም ለሷ እሷም ለኔ የመጀመሪያ ተብሎ ደስ በሚል ሁኔታ ተጋብተናል ማለት። ስለዚህ አንዳንድ ቤተክርስቲያንን የምትሉ ሰዎች ግለሰቦች ጥሩ አይደለም። ስለዚህ እኛ በስነ ስርዓትና ቅዱስ በሆነ ትዳር ነው የተጣመር ነው። እችን ለመናገር ብዬ ነው። ኦኬ እሺ፣ ያው ይሄ ጥያቄ መልስ አግኝተዋል ብዬ አስባለሁ። ወደ ሁለተኛው ጥያቄ ስንሄድ የተጠየቅነው እዚህኛው ላይ ደግሞ ያው መልካም ጅማሬያችን መልካም እንደሆነ እግዚአብሔር ደግሞ በበለጠ እንዲረዳን ምኞት ተመኙልን። በኋላ ስለ እጮኝነት በካይሮ ውስጥ ስላለው እጮኝነት እንደ አዲስ አበባ አይደለም ይላል የተጻፈው። እጮኝነት በካይሮ ውስጥ እጮኝነት እንደ አዲስ አበባ አይደለም፣ ነፃነት የለውም። እሱን እንዴት አለፋችሁት? እዚህ አብረን ባሳለፍናቸው ሰዓት እንዴት አሳለፋችሁ? ከዛ ደግሞ ካይሮ ውስጥ ድጋሚ ትዳር እና እጮኝነት ፈተናው ምንድን ነው? ትዳር ውስጥ በእጮኝነት ውስጥም ያሳለፍነውን ጥያቄ ተጠይቀናል ማለት ትጀምራለህ። ያው እየጠየቅኩ ነው መሰለኝ። አሁንም ጀስት ተጠይቀናል። ያው አዲስ አበባ እና የካይሮ እጮኝነት ልዩነቱ ምንድን ነው ተብለን የተጠየቅነው። ያው እኔም ሚስቴም የአዲስ አበባ ልጆች ነን። ከዚህ በፊት ተናግረናል። አዲስ እንደው እቺን ቪዲዮ የምትመለከቱ ካላችሁ ከዚህ በፊት የተለቀቁትን ቪዲዮዎች ገብታችሁ በደምብ ተመልከቱ። ያኔ ይበራላችኋል። ከባድ ነው። ጠየቀችን ወዳጃችን እህታችን ባድ ነው። ያው እንደ አዲስ አበባ አይደለም። እንደፈለግሽ ማታ ማታ ወክ መብላት ተያይዞ መሄድ ምናምን በጣም ሀርድ ነው። እዚህ አንደኛ ያው ብዙ ነገሮች ስላሉ ቤተ ክርስቲያንም እስከ መገለጥ እዚህ ሀገር ያው መገለጥ ስላለ እስከ መገለጥ ድረስ በጣም እስከ ማሳወቅ ማለት በዚህ ሀገር ቋንቋ መገለጥ ነው ይባላል። እስከ ማሳወቅ እስከምናሳወቅ ድረስ ትንሽ ዛማ ነበር። በቃ ማለት የሀገሩም ሁኔታ ከባድ ነው። ያለውም ነገር ደግሞ እንደ ልብ እንደፈለግን መገናኘት አንቻልም። ምክንያቱም አንደኛው የሀገሩ ሁኔታም የስራ ሁኔታውም ዛማ ነው ማለት ውስብስብ ያለ ነው። በሳምንት 2 ጊዜ ነው የምንገናኘው። እኔም ትንሽ ራቅ ያለው ራቅ ያለ ቦታ ነው የምገናኘው። አንዴ ነው እሱንም ቸርች ነው የምንገናኘው። ከዛ በቃ በአይን ተያይተን በቃ የልባችንን እስካን አድርገን እንለያያለን እንጂ የተለየ ነገር አልነበረም ነበረ። ከዛ በኋላ ቤተክርስቲያን ካሳወቅን በኋላ ግን ትንሽ በኮንፊደንስ መገናኘትም አብሮ ሻይ ቡና ማለትም ትንሽ ነበራ። ከዛ በፊትም ሻይ ቡና እንላለን። ግን ሞር ደግሞ ሚስቴ ስለምትፈራ ስለነበረ በቃ መያያዝ እንደዚህ ምናምን የለም። በጣም ሀርድ ነበር፣ ከባድ ነው። እዚህም እንደዚህ ፍሪደም ኖሮን መንቀሳቀስም ስለማይቻል ስለነበረ ማለት ነው። ከዛ በኋላ ግን አሳልፈን ደግሞ ከተገለጥን ምናምን ካሳወቅን በኋላ ህዝብ ካወቀ በኋላ ያኔ ሚስቴም ትንሽ ፈታ ለቀቅ አለች። ከዛ በኋላ መገናኘቱ ትንሽ ደግሞ ጨመር አለ። 1-2 ሰዓት ምናምን 3 ሰዓት ጨመራ። በሰዓታት ነው እንግዲህ ወገኖቻችን ፍረዱን፣ በሰዓታት ነው። ከዛ ግን ጌታ ረድቶን ጥሩ ነው፣ ለእኛ አሪፍ ነበረ። እንደዛ መሆናችን ጥሩ ነው። እግዚአብሔርን እንዳንቀድመው በጣም በብዙ ረድቶናል። እኛ ተጠቅመናል እንደዚህ መሆኑ። ምክንያቱም እግዚአብሔርን ከቀደምን ብዙ ነገሮች ክፍተት ሊፈጥር ስለሚችል እግዚአብሔርን በመስማት ቤተክርስቲያንን በመታዘዝ ያለውን የሀገሩን ሁኔታ ደግሞ በመቻል ያው ነገ ያልፋል ብለን ስለምናስብ ያገኘነውን ታይም እና ያገኘናትን ሰዓት ተጠቅመን በፍቅር በሰላም እንለያይ ነበረ እና እንደ ኢትዮጵያ እንደ ሌላው ዓለም ምናምን ፍሪደም ያለበት ሀገር አይደለም። በእንደዚህ አይነት ሁኔታ ከባድ ኢቭን ራይድ ላይ ራሱ ስንቀመጥ እኔ ጋቢና እሷ ኋላ ነው የምትቀመጥ። አንድ ላይ ራሱ ማያስቀምጡን ጊዜ ነበረ እና ሞር በጣም ግን እኛን እንድንፈላለግ እንድንፋቀር በጣም ክሎዝ እንድንሆን ረድቶናል እሱ ነገር። ለዛ በጣም ተጠቅም ያለው ሚስቴም እንደተጠቀመች ተስፋ አደርጋለሁ። እና የስልክ ታይማችን እሱ የስልክማ በቃ የተሰላት ሸቀለ በጣም ስልክ በጣም ረጅም ሰዓት የምናወራው። አብረን እናወራለን፣ አብረን እንጸልያለን፣ አብረን ያው ብዙ ነገር ባብል እናጠናለን። በጮኝነትም ዘመናችንም ያው ጌታ ረድቶን አሁንም ድረስ እንደዛ እናደርጋለን እግዚአብሔር
በረዳን መጠን ስለዚህ በዛ ታይማችንን እንወስዳለን። ያሃ በጣም እንድንቀራረብ፣ በጣም እንድንተዋወቅ፣ በጣም እንድንተሳሰብ፣ በጣም እንድንዋሃድ ጠቅሞናል። ከትዳራችን በፊት ከመግባታችን በፊት በልብ ተግባብተን ነበር እና ከመጋባታችን በፊት በልብ ተጋብተን ነበር እና ያ ነገር በጣም ቆንጆ ነበር። የስልኩ በተለይ ያመጣሽው ሀሳብ ቆንጆ ነው። የስልኩ በጣም ሞር እንድንቀራረብና አንድ እንድንሆን በጣም በብዙ ነገር ረድቶናል። በአንድነት በመባረክ በመዋድ በብዙ ነገር ረድቶናል እና ጌታ ኢየሱስ ይባረክ። ስለዚህ ይህን ይመስላል በአጭሩ። እንግዲህ አይ ቲንክ እሷ ያየችው አይመስለኝም ብዙ ቆየች እዚህ ካገባች በኋላ ጠያቂያችን። በቃ ልክ እንዳንቺ ሚቱ ብለናል። ስለዚህ ይህን ይመስላል። ከፕሮግራሙ ፍጻሜ አብራችሁን ቆዩ፣ እንቀጥላለን። ጥያቄው እዚህ ላይ ትንሽ ሀሳብ የምጨምረው ነው። ያው በእጮኝነት ጊዜ ካይሮ ያው እንደ አዲስ አበባ አይደለም፣ ይታወቃል። ሀገር በጣም ነፃ ነው፣ ቤተሰብም አለ፣ ነፃ ነው እና ነፃ ስለሆነ እንትን አይልህም፣ የምትፈራው ነገር የለም። እዚህ ግን ያው የቤተ ክርስቲያንም ስርዓት አለ፣ ቅድም እንዳልከው የሀገሩም ሲስተም ለእንደዚህ አይነት ነገር ብዙ አይፈቅድም፣ ብዙ እንትን አይደለም እና ለዛ ለኛ ጠቅሞናል፣ ተጠቅመንበታል። ሞር እንድንፈላለግ ሞር ያለን ነገር እንዲጨምር ምናምን አድርጎታል እና ሞር ደግሞ በጣም የምንገናኘው በስልክ ነበረና ረዥም ሰዓት ነበር የምናወራው፣ ረዥም ሰዓት ማለት ነው። በጣም ረዥም ሰዓት ቀን ሙሉ ማለት ይቻላል። በጣም እሱ በጣም ክሎዝ እንድንሆን አድርጎናል፣ ማለት ቤስት ፍሬንድ እንድንሆን አድርጎናል እና እኔ በጣም ነው የምወደው ማለት ከባሌ ለጓደኞቼ በፊት አውራ ነበር እና ባሌ ለእኔ ቤስት ፍሬንድ እንዲሆን ነው የምፈልገው እል ነበር እና ያንን ነገር ስላገኘሁት ማለት ነው። ይሄ ደግሞ የመጣ ያን እጮኛ ያለን የነበረን ነገር ነው እና እሱ ጠቅሞናል ብዬ አስባለሁኝ። ግን እንደ ቻሌንጅ ነፃነት ማጣት ምናምን ቻሌንጅ ነው። ግን ቅድም እንዳልከው ቤተክርስቲያንን ካሳወቅን በኋላ ያው እንደ ቤተክርስቲያን አካሄድ ከሄድን በኋላ ከተናገርን በኋላ ቤተክርስቲያን ካወቀች ህዝብም ካወቀ በኋላ ግን እኔም ፍርሃቴ ተወኝ ማለት ነው እና ፈራ ነበረ። በእርግጥ በሳምንት አንዴ እንገናኝ ነበር፣ የሆነ ካፌ ያለች ባለውለታችን ናት እና ትልልቅ ሰዎች የሚገናኙበት ቦታ ነው አይደል? ትልልቅ ሰዎች እንዲህ ስራም ለመስራት ደግሞ አብሮ እንዲህ ለመጫወት ትልልቅ ማለት አዛውንት ነገሮች ተለቅ ያሉ ሰዎች ናቸው እና ቦታው በጣም ደስ ይላል። ዝም ያለ ጸጥ ያለ ነው። እግዚአብሔር ይባርክሽ እና እዛ ቁጭ እንላለን እንዲና እንዲህ በቃ ቁጭ ብለን እንጫወታለን ምናምን። ያው ሰዎቹም እንደዚህ ስለሚሉ ደግሞ ጸጥ ያለ ቦታ ስለሆነ ደስ ይል ነበረ ቦታው ማለት ነው እና እዛ በእርግጥ እናሳልፍ ነበረ። ጀስት እናወራለን እንጫወታለን ምናምን። ከዛ እኔም ወደ ቤቴ እሱም ወደ ቤት ማለት ነው እና ግን ያሃ ሞር እንድንፈላለግ ያደረገን ፓርት ነው ብዬ አስባለሁኝ እና ስለ ሁሉ ግን እግዚአብሔር ይመስገን በዛም ውስጥ አልፈን ያው ዛሬ ያለንበት ደርሰናል። በሁሉ እግዚአብሔር እናመሰግናለን፣ ጓደኞቻችን እናመሰግናለን፣ ቤተክርስቲያንን በጣም እናመሰግናለን። እዚሁ ጥያቄ ላይ ስለ ትዳርም ተጠይቀናል። ትዳርስ እንዴት ነው በዚህ በካይሮ ብላን ነበርና ትዳርም ይከብዳል። እኔ እንደውም ከእጮኝነት ይልቅ ትዳር ነው የከበደኝ። ማለት ትዳሩ ሳይሆን የከበደኝ እረፍቱ ማለት አብሮ አለመሆኑ። ሞር አንድ ላይ ስትሆን በቃ ሁሌ አንድ ላይ መሆንን ትፈልጋለህ እና ያ ነገር ቢሆንልን እንላለን ሁሌ ጌታዊ በቃ በላይ ቢሆንልን እንላለን ሁሉ ጊዜ ማለት ነው እና ያኛው አይነት ቻንስ ስለሌለ ማለት ነው ያው በሳምንት አንዴ ምናምን ስለሆነ እረፍቱ ትንሽ ይከብዳል። እንደውም በእጮኝነት ያው ጀስት ቴሌፎን አለ ምናምን ብለህ ትጽናናለህ። ግን አብሮ መኖር ከተጀመረ በኋላ ግን እንደውም ትንሽ ከበድ ይላል በለኔ ማለት ነው ከበድ ይላል ብዬ አስባለሁ። ግን እግዚአብሔር መልካም በሁሉ ሊያስተምረን ስለሆነ የሚያደርግልን ነገሮች ሁሉ ነገ በዚህ አይቀጥልም። ነገ ሌላ ቀን ነውና ነገ የተሻለ ነገር አለው ጌታ፣ ነገ የተሻለ ስፍራ አለው እግዚአብሔር እና ዛሬ ግን ያስተማረንን ይዘን የምንቀጥልበት ነው። ዛሬም አሁንም በትዳር ውስጥም ሆነን ረዥም ሰዓት በስልክ ነው የምናወራው። እሱ የኔ ጓደኛ ነው፣ እኔም ለሱ ጓደኛ ነኝ እና እሱ በጣም ጥሩ ነው። ነገ የተሻለ ቦታ ስንሄድ አይ ቲንክ ይረዳናል፣ አይከብደንም እና እግዚአብሔር ረድቶናል ማለት። ወደ ሌላ ጥያቄ ልሄድ ወይል እንግዲህ ከኛ ጋር ካላችሁ ይህንን ፕሮግራም እስከ መጨረሻው ተመልከቱት። ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቤተሰብ እንድትሆኑን ልብ እንጠራችኋለን። ኮሜንት ላይ ሀሳብ አስተያየታችሁን ስጡን። እኛ ደግሞ በቅንነት በታማኝነት እንመልሳለን ማለት። ካይሮ ላይ ትዳር በጣም ደስ ይላል። ያው እግዚአብሔር ይመስገን በሁሉም ነገር ጌታ ረድቶን እየኖርን ነው። ግን ያው ግንኙነቱ በሳምንት 2 ጊዜ ነው። 2 ጊዜም ያው አንዱን ቀን ቸርች እናሳልፋለን፣ አንዱን ቀን ፍሪ ነን። ያው
አንዳንድ ነገሮች ምናምን በማድረግ እናሳልፋለን። ግን በዚህ ሁሉ ውስጥ ግን ያው ሃኒ እንዳለችው እግዚአብሔር እያስተማረን እየሞረደ ለነገ ለትልቁ ለእግዚአብሔር ስላሳየን ወይም ደግሞ ለነገረን ተስፋ እያዘጋጀንና እየቃኘን እንደሆነ ተስፋ እናደርጋለን እና እግዚአብሔር ይመስገን። ዳር በካይሮ በጣም ቆንጆ ነው፣ ወድጀዋለሁ። እኔ ተመችቶኛል፣ እግዚአብሔር ይመስገን። እቺ ልጨምር ነው የፈለግኩት። ሌላ ጥያቄ ጀስት መልካም ሀሳቡን የገለጠልን አንድ ልጅ አለ እና በዚህ አጋጣሚ እግዚአብሔር ይባርክ፣ በጣም እናመሰግናለን ልንልህ እንወዳለን። አብሮን ለመስራት ኤዲት እንዲያደርግልን የነገረን ልጅ አለና እንደዚህም አይነት ቅልብ ያለው ሰው አለ። እግዚአብሔር ይባርክ እንልሃለን። ቅንነት አይወሰድብህ፣ ይጨምርልን እና ያው ጀስ ይሄን ነገር በኤዲቲንግ ውስጥ ይሄን ነገር ብታስተካክሉ እኔ ብረዳችሁ እኔ ባስተካክልላችሁ ያለን ልጅ ነው ያለው እና እኔ እግዚአብሔር ይባርክ እለዋለሁ። አንተ የምትለውን ያው በዚህ አጋጣሚ በጣም ልናመሰግን እንወዳለን። ያው ይህንንም ቪዲዮ ኤዲት የሚያደርግልን እሱ ነው፣ ያየዋል ኤዲት ሲያደርገው እና በጣም ቴንኪው እንልሃለን። ያለን ቅንነት አይተናል። ቅንነት አይወሰድብህ። በጣም እናመሰግናለን። አንተዋወቅም፣ በአካል ተገናኝተንም አናውቅም። በሶሻል ሚዲያ ኮሜንት ሰጠን፣ ከዛ ደግሞ በውስጥ መስመር በሜሴንጀር አወራን እና አጭር ቪዲዮ ላከልልና ደስ አለን። በቃ እንደዚህ አይነትም ልብ ያላቸው ሰዎች እንዳሉ ተረዳን እና ስለዚህ ሰው ይህን ያህል ከሄደ ደግሞ እናንተ ደግሞ የምታዩን ሰዎች እያያችሁ ዝም ከምትሉን ልክ እንደሱ ጥሩ ልብ፣ ቅን ልብ፣ ቅን አስተሳሰብ ለእኛ መልካም ከሆናችሁ ሰብስክራይብ የምትለዋን በተን በመጫን 1000 ሰብስክራይብ እንድንገባ ሄልፕ እንድታደርጉን በፍቅር እንጠይቃለን። በኑሮ በካይሮ ፖድካስት ስም እንጠይቃለን፣ በጥብቅ እንጠይቃለን። ይህንን ስለምታደርጉልን እናመሰግናል። ስለዚህ ወንድሜ በጣም እናመሰግናለን። ልብህ አይወሰድ፣ እግዚአብሔር አምላክ ደግሞ ይጠብቅህ። በጣም እናመሰግናለን። ከሙሉ ቤተሰቡ ከሙሉ ክሩ ከኑሮ በካይሮ ፖድካስት ስም ተባረክልን። ቴንኪዩ። ሌላ መልካም ሀሳብ አለቀ? ተባረኩ። ቴንኪዩ። ጅማሬያችሁ ታናሽ ቢሆን ፍጻሜያችሁ ግን ትልቅ ይሆናል ላላችሁን በጣም ቴንኪዩ ለሁላችሁም ቴንኪዩ እንላለን። በጣም እናመሰግናለን። ያው ጅማሬያችን በዚህ ቢሆን ፍጻሜያችን ትልቅ እንደሚሆን ተስፋ እናደርጋለን። በትንሽ እየታመንን ያለ ነው ካለን ታይም ካለን አብረን ከምናሳልፍበት አብረን ደግሞ በጌታ ፊት ከምናሳልፍበት አብረን ሻይ ቡና ከምንልበት ምናምን ደግሞ ቆርሰን ደግሞ ለእናንተ ያለንን ትንጥዬ እውቀት ከእናንተ ጋር ለማሳለፍ ወደዚህ መተናል። ስለዚህ እኛ አንድ ስቴፕ ስንመጣ እናንተ ደግሞ አንድ ስቴፕ እንድትመጡ ሰብስክራይብ እንድታደርጉ። ቲክቶካችን 16800 ፎሎወርስ አለ። ፌስቡካችን 14000 ፎሎወርስ አለ። ስለዚህ እነዛ ቢያንስ ወደኛ ብትመጡ ወደ ዩቲዩባችን ብትመጡ ሰብስክራይብ ብታደርጉ ለእኛ ጉልበት ይሆነናል፣ አቅም ይሆነናል። ነገ በተሻለ መንገድ እንድንመጣ በተሻለ ሁኔታ እንድንመጣ ለእኛ ይረዳናል። ስለዚህ ብዙ ያቀድናቸው ነገሮች ስላሉ ይህ ነገር እንዲሳካ ደግሞ የእናንተ አብሮነት ከኛ ጋር ይወስነዋል። ስለዚህ ሰብስክራይብ ማድረጋችሁን ሼር ማድረጋችሁን ላይክ ማድረጋችሁን አይታችሁ ላይክ ብታደርጉ ምንም ችግር የለውም። አይታችሁ ሰብስክራይብ ብታደርጉት ምንም ችግር ቫት አናስከፍል፣ ክፍያ የለውም፣ በነፃ ነው። ሰብስክራይብ የምትሏን ተነቅቶ የደውል ምልክቷን ኦል የምትሏን መጫን ብቻ። ከዛ እያለ ደግሞ እኛ ጋር ሞኔታይዝ ይሆንልናል ማለት ነው። ስለዚህ መልካም ልባችሁን እንድታሳዩን በጌታ ፍቅር እንጠይቃችኋለን ማለት ነው። ወደ ሚስቴ ጥያቄ ስመጣ አጠር ያለች ጥያቄ ጠይቃታለሁ። ወፈር ብላ ከሳ ያለች ረዘም ብላ አጠር ያለች ጥያቄ ነው። ልክ እንደ ራሷ ማለት። እዛ ደግሞ እናንተንም ደግሞ የምጠይቀው ጥያቄ አለ ማለት። ስለዚህ ወደ ጥያቄ ስመጣ ትዳር ላንቺ ምንድን ነው? ቺን አጠር አድርገሽ እስቲ መልሽልኝ። ትዳር ለኔ የእግዚአብሔር አጀንዳ የእግዚአብሔር አጀንዳው ነው። በቃ ማለት እግዚአብሔር ያሰበው ያቀደው እሱ ነው ክሬት ያደረገው ትዳርም ማለት ነው። እና ትዳር መልካም ነው ሲል እግዚአብሔር መልካም አድርጎ ስለሚሰጥ ስለሚያውቅ ነው። እና ትዳር ለኔ የእግዚአብሔር አጀንዳና አጀንዳ ብቻ ነው። በዛ ውስጥ የምንፈጽመው የራሳችንን ሀሳብ የራሳችንን መሻት ምናምን ብቻ አይደል። ይሄ የእግዚአብሔር ተቋም ስለሆነ እግዚአብሔር በዚህ ትዳር ላይ ምን ይፈልጋል፣ እግዚአብሔር በዚህ ትዳር ላይ ምን ሀሳብ አለው ብለንም እንጠይቅበት አይደለም። ከዛ እሱን ራን የምናደርግበት ነው። እግረ መንገዳችን ነው የእኛ ነገር እየተሰራልን የሚሄደው ማለት ነው። እና በዚህ ተቋም ግን ምን ይፈልጋል እግዚአብሔር የሚፈልገው ነገር አለ አንድ ተቋም ውስጥ ማለት ነው። ያው በእግዚአብሔር በዛ ውስጥ ስላለን ማለት ነው። እና ትዳር እግዚአብሔር ተቋም ነው። በቃ መልካም ነው። ባለፈው ስታፋጠኛል ነበር፣ አሁንም አፈዛታለሁ። ትዳር ውስጥ ትዳርን ያፈርሳል ብለሽ የምታስቢው ነገር ምንድን ነው? ወይም ደግሞ ያው ትዳር ይፈርሳል ማለት ብሬክ አፕ ማድረግ ብቻ አይደለም። አንድ ቤት እየኖሩ የተለያዩ ሰዎች ብዙ ሰዎች አሉ። ስለዚህ ይሄን ነገር ይሄ ጋፕ እንዴት ይፈጠራል፣ ደግሞ ይሄ ጋፕ እንዳይፈጠር ደግሞ ምን ማድረግ አለብን የሚል የአንድ
ዓመት ከ5 ወር ከ6 ወር ኤክስፒሪየንስሽን ዝም ብለሽ ሼር አድርጊ። ያ ገና አላወቅ ማለት ገና እየሄድን ያለን ልጆች ነን። ገና እግዚአብሔር እያስተማረን ገና እያየነው ያላየነው አይደል? ትላንት ያላየነው ዛሬ ደግሞ እያየነው ዋው እንድማለ እያለን የምናልፍ ልጆች ነን፣ ገና ነን። እና ግን እኔ በእጮኝነትም በትዳር ውስጥም ምናምናለው፣ ግልጽነትን አምናለው። ከዛ ደግሞ ሶስተኛ ወገን አላምንም። ማለት የፈለገ ነገር መሀል ቢፈጠር ከአንተ ጋር መጨረስ ነው የምፈልገው እና ሌላ ሰው ማስገባት አልፈልግም። እና ብዙ ጊዜ አይ ቲንክ ብዙ ነገር የሚያበላሸው ሶስተኛ የሚገባ ነገር መሰል በሁሉም ነገር ማለት ነው። እና እግዚአብሔር ያዘጋጀው ተቋም እስከሆነ ድረስ የሆነ ችግር እንኳን ቢፈጠር አለ እግዚአብሔር ማላችን እኔ እናንተ አለ እና ያንን እያደረጉ ማለፍ መልካም ነው ብዬ አስባለሁ። ከዛ ግልጽ መሆን፣ ጓደኛ መሆን። በቃ ጓደኛ ስትሆን ይቀላል። እኔ አሁን ለሴቶች ማውራውን ጓደኞች ማውራውን መጥቻ አውራለሁ። ያ ለምንድን ነው? በጣም ከማውራታችን የተነሳ በጣም ግልጽ ከመሆናችን የተነሳ ነው። እና ለባሎቻቸው ግልጽ መሆን፣ ባልም ለሚስቱ ግልጽ መሆን፣ በግልጽ ማውራት ማለት ነው። የተሰማውን ነገር መናገር፣ ማስተካከልም ካለባት ይህን ነገር ታስተካኪ በፍቅር እሷም እንደዛ ማለት ነው። እና ግልጽነት። ከዛ ደግሞ በቃ ዋናና ዋና ነገር እግዚአብሔር ማለት በሁሉ ነገር እግዚአብሔርን ማስቀደም ማለት የቤታችን መሪ እግዚአብሔር ማድረግ ማለት ነው። እግዚአብሔር ከመራ አይ ቲንክ ሁሉን ነገር ስሙዝ ይሆናል ብዬ አስባለሁ። እግዚአብሔር ስለሆነ መሪ ማለት ነው። ራሳችን ግን ተነስተን የሆነ ነገር እናድርግ ካልን ትንሽ ይከብደናል፣ ሰው ስለሆንን ማለት ነው። እና በሁሉ ነገራችን ቀዳሚ እግዚአብሔርን ማድረግ፣ ከዛ ባለፈ ደግሞ ግልጽ መሆን፣ ከዛ በተጨማሪ ማለት ነው እግዚአብሔር ይቀድማል። ከዛ ግልጽ ሆኖ በቃ ነፃ ሆኖ መኖር ማለት ነው። ምንም ያጨናንቅ የለው፣ ነፃ ሆኖ ግልጽ ሆኖ ለጓደኛ ሆነክ መኖር። አይ ቲንክ ሲምፕል ይመስለኛል እንደዛ። ያ ተመልሷል፣ በደንብ ተመልሷል። ያው በጣም የሚያፈርሰው ሶስተኛ ወገን ማስገባት ነው። በየትኛውም ሁኔታ ጓደኛ የሚሆን ቤተሰብ ሶስተኛ ትዳር ውስጥ ሀሳብ ሰጪ እንደዚህ የሆነ ችግር ፈቺ ምናምን አያስፈልግም። ያው እግዚአብሔር ተቋም እስከሆነ ድረስ እርስ በርሳችን እያጠፋን እየተስተካከልን ደግሞ እግዚአብሔር በረዳን መጠን ደግሞ አብረን እየተስማማን ይቅርታ የተጠያየቅን ተመሳስለን ተቻችለን ተዋደን ተፋቅረን ተከባብረን መኖር ነው ትልቁ ፖይንት። እና ያፈርሰዋል የሚለው አው ትክክል ነው። ሶስተኛ ወገን በየትኛውም ሁኔታ ያፈርሰዋል አይደል? ትዳርን እግዚአብሔር ያጣመረውን ሰው አይለየው ነው የሚለው። ሰው አይለየው ነው የሚለው። ሴጣን አይለየው ሁኔታ ምናምን አይልም፣ ሰው አይለየው። ስለዚህ ሰው የመለየት አቅም አለው ማለት ትዳርን ሶስተኛ ሰው የመለየት አቅም አለው። ስለዚህ ከሶስተኛ ሰው ራሳችሁን በመህግ መጠንቀቅ፣ መቆጠብ፣ ማስተዋል አይደለ? ስለዚህ በመህግ ራሳችሁን ትዳር ላይ ስትኖሩ ሶስተኛ ሰው ባለማስገባት ራሳችሁን ጠብቁ ማለት ነው። ከዛ ግን ያው ግልጽነት፣ ጓደኝነት፣ ውሸት ራሱ ያፈርሳል። ውሸት በጣም ያፈርሳል። ውሸት ምንድነው? የተቀበረ ቦምብ ነው። ውሸት አንድ ቀን ሳያቅ ሰው ከረገጠው እሱም ብቻ አይደለም ይበታትነው፣ አካባቢውን በጠቅላ ነው ብትንትን የሚያደርገው። ስለዚህ ውሸት የተቀበረ ቦምብ ነው። አንድ ቀን መፈንዳቱ ስለማይቀር ውሸት በጣም ተገቢ አይደለም ትዳር ላይ ማለት ነው። ያደረግነውን እውነት በመነጋገር ያ ሰው ማይንዱ ሬዲ ሆኖ መወሰን ያለበትን ነገር እንዲወስን ይረዳዋል። ስለዚህ ሶስተኛ ሰው አለማስገባት፣ አለመዋሻሸት፣ የተፈጠረውን አብሮ በማውራት ጓደኛ በመሆን በመፈላለግ። ከዛ ደግሞ ትልቁ ደግሞ ባል እንዲወድ ብቻ ነው የተፈቀደለት አይደለም። ድምጽሽ ቀነሰ። አዎ ባሎች ወይ ሚስቶቻችሁን ውደዱ፣ ሚስቶች ደግሞ ለባሎቻችሁ ተገዙ አይደለም የሚለው። ስለዚህ ሚስት የራሷን ኃላፊነት ስትወጣ፣ ባልም ደግሞ የራሱን ኃላፊነት እግዚአብሔር የሰጠውን ሲወጣ ሰክሰስፉል ይሆናል። ለምን አልተገዛችልኝም፣ ለምን አትገዥም ማለት ትዳርን እንዲፈርስ ያደርጋል። ሚስትም ለምን አትወደኝም ማለት ነው ምናምን ማለት ትዳርን ላይ ያፈርሳል። ስለዚህ የተሰጠንን ኃላፊነት መውደድ ከሆነ መውደዴን ይዤ መውደዴን ችዬ ልክ እግዚአብሔር ባለኝ መጠን ሚስቴን ሲወዳት ራሱ እግዚአብሔር ሚስቴ ለእኔ እንድትገዛ ያደርጋል። ለምን? የእግዚአብሔርን ፍቃድ እያደረግኩ ስለሆነ ማለት። ሚስቴም ልክ እንደዛው ለእኔ ለባሏ ስትገዛ እግዚአብሔር ደግሞ በመውደድ ለሷ እንድገዛ እኔን ይሰራኛል ማለት ነው። የእግዚአብሔር ዓላማ ስለሆነ ስለዚህ ሁላችንም ማለት ትዳር የሁለት ሶስት ከሆነ ድረስ ሁለታችንም የተሰጠንን ኃላፊነት የየራሳችንን መወጣት፣ ባሉ ውደድ ሚስቱ ተገዥ። ይህንን ካደረግን ውጤታማ እንሆናለን ብለን እናስባለን። ያው አብረን ባሳለፍናት በጥቂቷ እውቀት ይችን ትመስላለች ማለት አሪፍ አድርጋ እንደመለሰች ተስፋ አደርጋለሁ። ኑሮ በካይዶ አሁንም ይቀጥላል ማለት ነው። ወደ ቀጣይ ጥያቄ እናንተን ውድ ተመልካቾቻችን ይህንን ቪዲዮ የምትመለከቱት በጠቅላላ ስፔሻሊ ክርስቲያን ወንድም እህቶች፣ አባቶች፣ እናቶች፣ ወጣቶች የምታዩት በጠቅላላ አንድ ጥያቄ አለ። ብዙ ባለትዳር ቤት ውስጥ የዚህ ቤት ራስ ክርስቶስ ነው የሚል
ጥቅሶች ብዙ ባለትዳር ቤት አያለው ሶሻል ሚዲያ ላይ ዋቴቨር ምናምን አይተሽ ታውቂያለሽ አይደለ? ይቺ ምዕራፍና ቁጥሯ የቱ ጋር እንዳለች የዚህ ቤት ራስ ክርስቶስ ነው የሚለውን ምዕራፉና ጥቅሱ ፈልጌ ስላጣሁት እናንተ የምታውቁት ከሆነ ይህ ጥያቄ ለእኔም አይደለም ለሚስቴም አይደለም ለእናንተ ለውድ ተመልካቾቻችን የዚህ ቤት ራስ ክርስቶስ ነው የሚለው ምዕራፉ ቁጥሩን በኮሜንት ብታሳውቁን በጣም ደስ ይለናል። እኛ ፈልገን ስላጣን ማለት ነው። እኔ ፈልጌ አጥቻለሁ። አኒ ፈልገሽ አግኝተሻል? በእኔ ውስጥ ስላለች ፈልጋ አታለች። ስለዚህ በኮሜንት የት ቦታ ምዕራፉና ቁጥሩን ደስ እያላችሁ በቅንነት በኮሜንት እንድትመልሱልን በጌታ ፍቅር እንጠይቃችኋለን። በክብር ነው የምንጠይቃችሁ። እንደምትመልሱልን ተስፋ እናደርጋለን። ወደ ሚስቴ ጥያቄ ደግሞ ስመጣ ምንም ጥያቄ የለኝም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። የመጨረሻ ግን አንድ ሀሳብ እንድትናገሪ ልፍቀድልሽ። ከዚህ በፊት አንቺም ጠይቀሽ ነበር። የምናመልከው የምንወደው የምንገዛለት ባሪያ የሆነንለት ለእሱ የተለየንለት አንድ አምላክ አለ። እሱም ኢየሱስ ይባላል። ለእኛ ሲል የሞተ የተሰቃየ የተንገላታ ደብግባት ያጣ እኛ እንደዚህ ቆንጆ ሆነን ቁጭ ብለን በእናንተ ፊት እንድናቀርብ እሱ ዋጋ የከፈለ በቀራንዮ መስቀል ላይ የተሰቀለልን ደሙን ያፈሰሰልን ሞቶ ደግሞ ዳግም ሞትን ገሎ የተነሳውን ኢየሱስን በአንድ ቃል ገለጪው ብትባይ ወይም ደግሞ ኢየሱስ ላንቺ ምንድን ነው ብልሽ ምን ብለሽ ለእኔም ለተመልካቾችም ትመልሻለሽ? ኢየሱስም ያው ባለፈው ታውራው ነበር። እኔ በውስጤ አብሬክ እያወራው ነበር እና ኢየሱስን እንደዚህ ብለን የምንገልጥበት የሆነ የምናሳይበት ነገር ያለነው። ለእኔ ኢየሱስ ሁሉ ነገሬ ማለት ሁሉ ነገሬ ማለት ነው። ሁሉ ነገር ስትል የምታውጣው ነገር የለም አይደል? አሁን ለምሳሌ ለኔ ፍቅር ነው ካልኩኝ መሪነት የሚባል ነገር አለ አይደል? ጠባቂ የሚባል ነገር አለ፣ ብዙ ነገር አለ፣ ሌላ ደግሞ የምታወጣው ማለት ነው። እና ሁሉም ነገሬ ነው ስትል ግን እዛ ውስጥ ፍቅር አለ፣ ቸርነት የሚያደርግልኝ፣ ምሕረትን የሚያደርግልኝ፣ የሚመራኝ፣ የሚጠብቀኝ፣ መንገድን የሚያሳየኝ፣ ልጁ ያደረገኝ ከምንም በላይ ቅድም ስትለው እንደነበረ እኔ ህይወትን እንዳገኝ እሱ በእኔ ቦታ ሞቶልኛል። በቃ ሁሉ ጊዜ እሱን ሳስብ ውስጤ እንትን ይለኛል እና በቃ የሞተልን ነው ያሞተልኝ ነው እና ሁሉ ነገሬ ነው ኢየሱስ። እንደ ጓደኛም ታወራዋለህ፣ በቃ እንደ አባትም ያጫውትሃል፣ እንደ ባልም ይሆናል፣ እንደ እህትም ይሆናል። ሁሉ ነገር ላጫውተው ብትል የሚሰማህ ነው፣ የሚያደምጥ ነው፣ የሚመልስ ነው። ደግሞ ሲመልስልንም ደግሞ በምንችለው እንዳንጠፋበት ማለት ነው እንደዛ የሚሆንልን አባት ነው። ስለዚህ ለእኔ ሁሉ ነገር ከስተንፋሴ ይልቅ ቅርቤ ማለት የሚጠጋጋኝ ከማለት በፊት የሚሰማኝ ማለት ነው እና ሁሉ ነገሬ ነው ለእኔ። እንግዲህ በደንብ እንደተመለሰ ተስፋ እናደርጋለን። ያው ኢየሱስ እኛ ቤት ሁሉ ነገራችን ነው። ሚስቴ እንዳለችው ያው ያለና የሚኖር ነው። ለሁሉ ነገር ቃላት ፈጥሮ ለራሱ ቃላት ያልፈጠረ ጌታ ነው ያለ። ለሁሉ ነገር ቃላት አለ። ለሁሉ ሰማይ፣ ምድር፣ ወንድ፣ ሴት፣ ጥሩ፣ ቆንጆ፣ መልካም፣ ፍቅር፣ ትዕግስት፣ በቃ ሁሉ ነገር ቃላት አለው። ኢየሱስ ግን ቃላት የለውም። ድንቅ የሚያደርገው የእኛ አምላክ የእኛ ጌታ ለሁሉ ነገር ቃላት ፈጥሮ ግን ለራሱ ቃላት የለውም። ከቃላት በላይ ነው ማለት። ስለዚህ ኢየሱስ ለእኛ ሁሉ ነገራችን ነው። ዶ ምንሰማው፣ ምናከብረው፣ የሚያጫውተን፣ የሚያጽናናን፣ የሚመራን፣ የሚመግበን፣ በምን አይነት መስመር መሄድ እንዳለብን የሚረዳን፣ ስንደክም የሚራራልን፣ በድካማችን የማይስቅ የማያላግጥ ምርጡ ጓደኛ ወዳጃችን ኢየሱስ ነውና ኢየሱስን እንወደዋለን። እናንተም ደግሞ ኢየሱስ እንደምትወዱ ተስፋ አደርጋለሁ። ኢየሱስ ያው ህይወት ራሱ ህይወት ነው አይደል? ኢየሱስ ያለው ህይወት አለው። እግዚአብሔር ልጅ ያለው እግዚአብሔር ልጅ ያለው ህይወት አለው። እግዚአብሔር ልጅ የሌለው ህይወት የለውም ማለት ኢየሱስ ያለው ህይወት አለው። ኢየሱስ የሌለው ደግሞ ህይወት የለውም ማለት ተንቀሳቃሽ ሬሳ ነው ማለት እና ልክ እንደዛ ነው እና ኢየሱስ ለኛ ህይወታችን ነው። ኢየሱስ እኔንም ሚስቴንም እናንተንም ይወዳል። ስለዚህ የዛሬ ፕሮግራማችን ይህንን ይመስላል። ከኛ ጋር ስለነበራችሁ በጣም እናመሰግናለን። ሚስቴ አንድ ሀሳብ አላት፣ አልጨርስም። ያው ሳንዘጋው በቅድም እያወራንበት ነበር። ቲክቶክ ላይ ይመስለኛል ትመሳሰላላችሁ ይሉናል እና ወንድምና እህት ናችሁ ወይ ትመሳሰላላችሁ ምናምን ይሉናል እና ወንድሜ ነው ያ ብዙ ልጆች ይሉናል እና እንደውም አንድ ደስ የሚል ኮመንት ቲክቶክ ላይ አይቼ ነበርና ትዳር ከእግዚአብሔር ሲሆን እንደዚህ መመሳሰል ብቻ ሳይሆን በባህሪ በሁሉ ነገርም መመሳሰል አለው። ያው ቃል በቃል ባላውቀውም ካስታወስከው ትለዋለህ። እንደዛ የሚል ኮመንት አይቼ ነበርና አይ ቲንክ ይሄ መዋሃዱ ነው አንድ ያደረገው ወይስ ምንድን ተናገር? ያው እግዚአብሔርን ያው
ትዳር ባልና ሚስት አንድ ይሆናሉ ይሌለ እግዚአብሔር ቃል። አንድ እስከሆነ ድረስ ሁሉ ጊዜ ተመሳሳይ ነው የምንሆነው። አብረን በምናሳልፍ ሰዓት፣ አብረን በምንውል ሰዓት፣ አብረን ብዙ ነገር በምናሳልፍ ሰዓት ያኔ አንድ አይነት እየመሰለ ይመጣል። ከዛ ውጪ ደግሞ በጣም አንድ አይነት የሚያደርገን የአይናችን መፍጠጥ በጣም ትልቅ ነው። ካፈጠጥን የድሮ ቮልስቫገን ነው ብልጭ ካደረግ ነው እና ያ ደግሞ ሞር ደግሞ በጠናል እና በዚህ አጋጣሚ ቲክታክ ላይ፣ ፌስቡክ ላይ እዚሁም ደግሞ ዩቲዩብ ላይ መልካም ሀሳባችሁን የምትሰጡን በጣም ምርጥ ምርጥ ወዳጆች ቤተሰቦች አላችሁ። ካይሮ ላይ ያላችሁ በጣም መልካም ሰዎች አላችሁ። ለእኛ ቀን ልብ ያላችሁ በጣም ንጹህ አመለካከት ያላችሁ የምትወዱን የምታከብሩን ባገኛችሁን አጋጣሚ የምትመክሩን እንደዚህ ብታረጉ እንደዚህ ባታረጉ ለራሳችን የሚነግሩን እርስ በርስ የማያወሩ በጣም ንጹህ የሆኑ የተባረኩ ድንቅ የሆኑ ሰዎች እዚህ ምድር ላይ የምንኖርበት ምድር ላይ ሰጥቶናልና እናንተን ሳናመሰግን ማለፍ አንፈልግ። በጣም እናከብራችኋለን፣ በጣም እንወዳችኋለን፣ አንረሳችሁ። በየሄድንበት ቦታ ሁሉ የእናንተ አሻራ አለ። ለምን ካላችሁ ኮሜንታችሁ የእናንተ ነው። ኮሜንት በሰጣችሁ ቁጥር ቲክቶካችን ቫይራል እንዲሆን ያደርገዋል። ሼር በተደራረጋችሁ ቁጥር ቲክቶካችን እንዲያድግ ያደርገዋል። 16800 ይሄ የመድረሳችን ምክንያት ደግሞ የእናንተ የቤተሰቦቻችን ድጋፍ ስለሆነ በጣም በጣም ከልብ እናመሰግናለን። በጣም እናከብራችኋለን። እዚህ ካይሮ ላይ ያላችሁ ኤርትራውያኖች ደግሞ ሞር በጣም 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 እንወዳችኋለን፣ እናከብራችኋለን። በጣም የተባረካችሁ ናችሁ። ትክክለኛ የመንፈሳዊ ፍሬ ያላችሁ ሰዎች ናችሁና እግዚአብሔር ይባርካችሁ። በዚህ አጋጣሚ በጣም የእናንተ ከኛ ጎን መሆን በጣም ጥግ ድረስ እንድንቀጥል ያደርገናል። ከዚህ በላይ ከፍ እንድንል ያደርገናልና ሁል ጊዜ መልካም ምኞታችሁ፣ ምክራችሁ፣ መገሰጻችሁ ከኛ አይጥፋብን። በጣም እንወዳችኋለን። ባገኛችሁን አጋጣሚ ሁሉ ልክ ከዚህ በፊት እንደምታደርጉልን አክብሮት፣ ከዚህ በፊት እንደምታደርጉልን ምክር፣ ከዚህ በፊት እንደምታደርጉልን ደስ የሚል ፊት ገጽታችሁ ፕሊስ አይወሰድብን። በጣም እንወዳችኋለን። ተባረኩልን። ከፍ እያለን እንመጣለን። ብዙ አጀንዳ አለን። ብዙ ብንጋብዛቸው ሰዎች ክሬት እያደረግን ነው። አላማችን ጥልቅ ነው። በምንም አይነት ሁኔታ የምናቆምበት ምንም አይነት ምክንያት የለም። ስለዚህ አብራችሁን እንድትሆኑ ሰብስክራይብ እንድታደርጉ በጌታ ፍቅር እንጠይቃችኋል። የመጀመሪያው ባልና ሚስት ኢንተርቪው አድራጊ እኔና ሚስቴ ነው የምንሆነው ማለት። ስለዚህ ይህንን ነገር እንድናከናውን ይህንን ነገር እንድናሳካ የእናንተ አብሮነት፣ የእናንተ እገዛ፣ የእናንተ ምክር ያስፈልገናልና ፍጹም አትራቁ፣ ፍጹም አትለዩን። በጣም እንወዳችኋለን። ከልብ እናመሰግናለን። ምስጋና ላይ ቆያችሁ ብላችሁ ለምታጉረመሩሙ ሰዎች በደንብ እናመሰግናለን አይደል? 400 ምናምን ሰዎች ሰብስክራይብ አድርጋችኋል። እናንተንም እናመሰግናለን። አይታችሁ ብላችሁ የምትሉትም እናንተንም እናመሰግናለን። ላይክም ኮሜንትም የምትሰጡም ጌታ ይባርካችሁ። እናመሰግናለን። እንወዳችኋለን። የዛሬ ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ከኛ ጋር ስለነበራችሁ እናመሰግናለን። በአዳዲስ ስራ ደግሞ እንመጣለን። በጣም እንወዳችኋለን። መልካም ጊዜ ይሁንላችሁ። ኑሮ በካይሮ